ሻሎም ሻሎም ቅዱሳን የአባቴ ብሩካን ወንድሞቼና እህቶቼ ሁላችሁንም በጌታ ሰላም እላችኋለሁ። እኔ ወንድማችሁ ኢዩኤል ነኝ። ዛሬ ከእግዚአብሔር ቃል አንድ ስፍራ በልቤ የሞላውን እሱን ሼር አረጋችኋለሁ፣ አካፍላችኋለሁ። እንደምትባረኩበትም ደግሞ አምናለሁኝ። ኢየሱስ ክርስቶስ ጌታ ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከአምላኬ ያልፋለች፣ ፍርዴ ከአምላኬ ተሰውራለች። ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? አላየህምን? አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ ማስተዋሉ አይመረመርም። ለደካማው ግን ኃይልን ይሰጣል፣ ብርታት ለሌላቸው ደግሞ ብርታትን ይጨምራል። ብላቴኖች ይደክማሉ፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። እንደ ንስር ይወጣሉ፣ ይሮጣሉ፣ ይበራሉ፣ አይደክሙም፣ አይታክቱም እያለ እግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ጌታ ነው። እንግዲህ በቃሌ ይህን የእግዚአብሔርን ቃል እንዳነበብኩላችሁ በዚህ ቃል መሰረት ጥቂት እናገርና ጸልያለሁ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ በዚህ በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ እግዚአብሔር ስለ ያዕቆብ ወይንም ደግሞ ስለ እስራኤል፣ ያዕቆብ ማለት የእስራኤል አባት ነው። እንግዲህ እስራኤል የአንድ ሰው የመጠሪያም ስም ነው፣ እንዲሁም ደግሞ የኔሽን የመጠሪያ ስም ሆኗል። መጽሐፍ ቅዱስ በዘፍጥረት መጽሐፍ ምዕራፍ 32 ላይ ስትመለከቱ ያዕቆብን ታገኛላችሁ። እንግዲህ ያዕቆብን ስትመለከቱ በጣም አታላይ የነበረ እንዲሁም ደግሞ አታላይ አጭበርባሪ የነበረ ሰው ነው እና ይሄን ማንነት ይዞ የወንድሙን ብኩርና በምስር ወጥ የለወጠ የወሰደ ያታለለ ያጭበረበረ ሰው ነው። ለዚህ ነው አታላይ አጭበርባሪ ብዬ ይሄን ቃል የተናገርኩት ማለት ነው። እና በጣም የሚገርማችሁ ነገር ይሄ ሰው እግዚአብሔር በመጽሐፍ ቅዱስ በተለያየ ስፍራ ላይ ሕዝቡን ሲጠራ እንዲሁም ደግሞ ስለ እስራኤል ሲናገር ያዕቆብ እያለ ይናገራል፣ እንዲሁም ደግሞ እስራኤል እያለ ይናገራል ብዙ ጊዜ። እና በጣም የሚያስደንቃችሁ ነገር በዚህ ቦታ ላይ ግን እግዚአብሔር ሕዝቡን እስራኤልን ስለ ያዕቆብ ይናገረዋል። ያዕቆብ እያለ ያወራል ማለት ነው። እና ያዕቆብ ሆይ እስራኤልም ሆይ መንገዴ ከአምላኬ ያልፋለች፣ ፍርዴ ከአምላኬ ተሰውራለች። ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? አላየህም ወይ? አልሰማህም ወይ? እግዚአብሔር እኮ የምድር ዳርቻ ፈጣሪ ነው፣ ማስተዋሉ አይመረመርም። ለደካማው ግን ኃይልን ይሰጣል፣ ብርታት ለሌላቸው ደግሞ ብርታትን ይጨምራል። ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር ይበራሉ፣ ይሄዳሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም እያለ እግዚአብሔር ስለ ሕዝቡ ያወራል። ያዕቆብ እያለ የደከመውን የወደቀውን ተስፋ የለም ብሎ የሚለውን ሕዝብ ይናገራል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እና መጽሐፍ ቅዱሳችሁን ቅድም እንደነገርኳችሁ በዘፍጥረት መጽሐፍ ምዕራፍ 32 ላይ ሄዳችሁ ስትመለከቱ ያዕቆብ የሚባለውን ማንነት ታግሎ እንዳስቀየረ፣ አታላይ የነበረውን በዛ ስም ይጠራበት የነበረውን ማንነቱን እንዳስቀየረ፣ ሁለቱን ሚስቶቹን፣ ልጆቹን፣ ያለውን ሀብቱን፣ እጅ መንሻውን፣ ለኤሳው የሚሆነውን ሁሉ ካሻገረ በኋላ እሱ ግን ብቻውን በያቦቅ ወንዝ እንደቀረ መጽሐፍ ቅዱስ ይነግረናል። ያቦቅ ወንዝ ላይ እስኪነጋ ድረስ ግን ይታገል ነበረ። በእግዚአብሔር ፊት ሲጸልይ ነበረ፣ ይታገል ነበረ። ስሜን ቀይረው ይል ነበር፣ ስሜን ለውጠው ይል ነበር። የሚገርማችሁ ባለ 2 ክፍል ሰራዊት ሆኗል። አጎቱ ላባ ቤት እያለ ደመወዙ 10 ጊዜ እየተቀያየረበት ግን እግዚአብሔር ከሱ ጋር ነበረና ባለ ብዙ ክፍል ሰራዊት ሆኗል። እግዚአብሔር በትዳር ባርኮታል፣ እግዚአብሔር በልጆች ባርኮታል፣ እግዚአብሔር በሀብት ባርኮታል ያዕቆብን። ኢየሱስ ክርስቶስ ጌታ ነው። ግን በጣም የሚያስደንቃችሁ ነገር አንድ ያልተለወጠ ማንነት፣ አንድ ያልተቀየረ ስም ግን ነበረውና እሱን እንዲቀየርለት ያ ማንነቱ እንዲለወጥለት ግን በያቦቅ ወንዝ ብቻውን እንደቀረ ይነግረናል። እና ሌሊቱን ሙሉ ሲታገል
እንዳላሸነፈውም ባየ ጊዜ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንዲህ አለው፣ ስምህ ማን ነው ብሎ ተናገረው። እኔ ያዕቆብ ነኝ አለ። ያዕቆብ ደግሞ እግዚአብሔርን እንደዚህ አለው፣ ባርከኝ ብሎ መናገር ጀመረ። ባርከኝ። ምን አይነት በረከት ነው የፈለገው? ያዕቆብ የትኛውን በረከት ነው የፈለገው? ኢየሱስ ክርስቶስ ጌታ ነው። መንፈሳዊ የሆነውን በረከት ነው የፈለገው። ምድራዊ የሆነውን በረከትማ ባለ 2 ክፍል ሰራዊት ሆኗል። ለወንድሙ ለኤሳው ያሻገረውን በረከት ስትመለከቱ በ21 ዓመት የተገኘ አይመስልም፣ በ20 ዓመት የተገኘ አይመስልም። እግዚአብሔር ከሱ ጋር ስለነበረ አጎቱ እንኳን ላባ ደሞዙ ሸመልማሌ ይሁን ሲለው፣ እንዲሁም ነቆጣማ ይሁኑ ሲለው በጎቹ የሚገርማችሁ ነገር ያዕቆብ በትር ልጦ ውሃ ውስጥ አድርጎ በጎቹ በጎመጁ ጊዜ ያንን ያዩትን ይጸንሱ ነበር ውሃውን እየጠጡ ከገንዳ ላይ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ እሱን ነው የሚነግረን። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። ስለዚህ በጣም የሚያስደንቃችሁ ነገር ያዕቆብን እግዚአብሔር ያንን ስሙን እዛ ቦታ ላይ እንደለወጠው እናያለን። ስሙን እግዚአብሔር እንደቀየረው እናያለን። ያዕቆብ ተብለህ አትጠራ እስራኤል ብዬሃለሁ ይለዋል። ኢየሱስ ክርስቶስ ጌታ ነው። እንደውም ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃል ነው ያለው እግዚአብሔር። ስለዚህ ያዕቆብ አትባል እስራኤል ብዬሃለሁ ነው ያለው። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። ነገር ግን አንዳንድ ጊዜ ሕዝቡን እስራኤልን እግዚአብሔር ሲናገር ያዕቆብ ብሎ ይናገረዋል። ምክንያቱም የእስራኤል ሁሉ አባት ስለሆነ እግዚአብሔር የኔሽን አባት ስላደረገው ማለት ነው። የእስራኤል ሁሉ አባት ስላደረገው ማለት ነው። ዛሬም እስራኤል ዛሬም ያ ያዕቆብ የኔሽን መጠሪያ ስም ሆኖ የህዝብ መጠሪያ ስም ሆኖ ሲያገለግል እናየዋለን። እና ለዚህም ነው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 ላይ ህዝቡን እግዚአብሔር ሲናገር፣ እስራኤልን እግዚአብሔር ሲናገር እንግዲህ ያዕቆብ የሚለው ስም የሁሉንም የእስራኤላውያን ማንነት ይወክለዋል። እስራኤል የሚለው ስም የሁሉንም የእስራኤል ህዝብ ማንነት ይወክለዋል። እና ህዝቡ በደከመ ጊዜ፣ ተስፋ ባጣ ጊዜ ሲቆዝሙ ከዚህ በኋላ ተስፋ የለንም ብለው ሲሉ እግዚአብሔር መጣና እንደዚህ ያለ፣ ያዕቆብ ሆይ አለ፣ እስራኤል ሆይ መንገዴ ከአምላኬ አልፋለች፣ ፍርዴ ከአምላኬ ተሰውራለች ለምን ትላለህ ብሎ ይናገረዋል። ለምንስ እንዲህ ትናገራለህ? አላየህም? አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ ማስተዋሉ ደግሞ አይመረመርም፣ ለደካማው ግን ኃይልን ይሰጣል ብሎ ሲናገር እናየዋለን። ብርታት ለሌላቸው ብርታት ይጨምራል። አያችሁ፣ ጉልበት ለሌላቸው ጉልበት ይሰጣል፣ ኃይል ለሌላቸው ኃይል ይሰጣል። ደግሞ እግዚአብሔርን ነገ ይረዳናል፣ ያግዘናል፣ ተስፋ እናደርገዋለን ብለው ደግሞ ለሚታመኑበት ደግሞ ለሚደገፉበት ለነሱ ደግሞ ኢየሱስ ክርስቶስ ጌታ ነው። ኃይላቸውን ምን ይላል? ያድሰዋል ብሎ መጽሐፍ ቅዱስ ይነግረናል። ዛሬ በተለያየ ውጣ ውረድ ውስጥ የምታልፉ፣ በድካም ውስጥ የምታልፉ፣ የምድር ህይወት ፈተና የሆነባችሁ፣ የምድር ውጣ ውረድ ፈተና የሆነባችሁ፣ በተለያየ ነገር የምታዝኑ፣ የምትጨነቁ፣ ግራ የምትጋቡ ወንድሞችና እህቶች ዛሬ እግዚአብሔር በቃሉ በኩል በባሪያው በኩል እንዲህ ብሎ ይናገራችኋል። ኢየሱስ ክርስቶስ ጌታ ነው። ያዕቆብ ሆይ ይላችኋል። እስራኤል ሆይ መንገዴ ከአምላክ ያልፋለች፣ ፍርዴ ከአምላክ ተሰውራለች። ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? አላየህም? አልሰማህም? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ ማስተዋሉ አይመረመርም፣ ለደካማው ግን ኃይልን ይሰጣል፣ ብርታት ለሌላቸው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይወድቃሉ፣ እግዚአብሔርን ግን በመተማመን የሚጠባበቁትን ኃይላቸው ይታደሳል። እንደ ንስር ይበራሉ፣ ይሄዳሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ የሚያደክም ነገር ገጥሟችሁ ከሆነ፣ የሚያዝል ነገር፣ የሚያስቆዝም ነገር፣ የሚያስለቅስ ነገር ገጥሟችሁ ከሆነ ኢየሱስ ክርስቶስ ጌታ ነው። የሚያበረታ ጌታ አለ። የጠራችሁ የታመነ አምላክ ነው። ታማኝ ወዳጅ ነው። እውነተኛ አባት ነው። ኢየሱስ ክርስቶስ ጌታ ነው። ነገር ተበላሽቶብኛል የምትሉ፣ ነገር ጠፍቶኛል የምትሉ፣ ግራ ተጋብቻለሁ ለምትሉ ለእናንተ ዛሬ ይህን የእግዚአብሔርን ድምፅ እየመጥቻለሁ። የሚያነሳ ጌታ አለ። እንደገና የሚያግዝ ጌታ አለ። እንደገና የሚያቆም ጌታ አለ። ፍርድ የተዛባባችሁ ሰዎች፣ ግራ የተጋባችሁ ሰዎች፣
በብዙ ነገር ውስጥ የምታልፉ ተስፋ በመቁረጥ ውስጥ ያላችሁ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንደገና ኃይላችሁን ያድሳል። እግዚአብሔር እንደገና ያበረታችኋል። እግዚአብሔር እንደገና እንደ ንስር እንድትበሩ ያደርጋችኋል። እግዚአብሔር እንደገና ለብዙዎች በረከት እንድትሆኑ ያደርጋችኋል። እግዚአብሔር እንደገና ለብዙዎች ፈውስ እንድትሆኑ ያደርጋችኋል። እግዚአብሔር እንደገና ለብዙዎች የመጽናናት ምክንያት ያደርጋችኋል። ኢየሱስ ክርስቶስ ጌታ ነው። በዚህ ቃል ባርካችኋለሁ። ይሄ ቃል በዘመናችሁ ላይ ይስራ። ይሄ ቃል በቤታችሁ ላይ ይስራ። ይሄ ቃል በሕይወታችሁ ይስራ። እድገታችሁን የከለከለ እንዳትነሱ የያዛችሁ ግርዶሽ ሆኖ የያዛችሁ ከፊት ያለውን ክብር እንዳታዩ የከለከላችሁ የትኛውም የጨለማ ስራ የትኛውም የክፉ ሰዎች ምክር በጌታ በኢየሱስ ስም አሁን የፈረሰ ይሁን። ባዶነት የሚሰማችሁ ግራ በመጋባት ውስጥ ያላችሁ ነገር ዝብርቅርቅ ብሎባችሁ ያላችሁ ሰዎች ያላችሁ ከዚህ በኋላ የምትሉ ሰዎች ካላችሁ እንደገና እግዚአብሔር ዛሬም መጥቶ ያበረታችኋል። እንደገና ዛሬም እግዚአብሔር በልዩ ልዩ ጎዳና እየመጣ በአባቶች ዘመን ይናገር ነበር። ሁሉን ወራሽ ባደረገው በልጁ ደግሞ በዚህ ዘመን ተናገረን ይላል። ዛሬም እግዚአብሔር በቃሉ በኩል ዛሬም እግዚአብሔር በባሪያዎቹ በኩል ሊያበረታን ይፈልጋል፣ ሊያወጣን ይፈልጋል፣ ሊረዳን ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። እንዲሁም መጽሐፍ ቅዱስን ስትመለከቱ በጣም የሚያስደንቀኝ አንድ ክፍል አለ። ኤርምያስን መጣና በኤርምያስ መጽሐፍ በትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ እንደዚህ ይላል የእግዚአብሔር ቃል። ከቁጥር 1 ጀምራችሁ ስታነቡ እግዚአብሔር እንደዚህ አለው፣ ተነስተህ ወደ ሸክላ ሰሩ ቤት ውረድ አለው ኤርምያስን። ኤርምያስም ተነስቶ ወደ ሸክላ ሰሩ ቤት ምን አለ ይላል? ወረደ ይላል። ሸክላ ሰሪውም ሸክላውን በመንኮራኩር ላይ ምን ይል ነበር? ይሰራ ነበር። እየሰራ የነበረው ዕቃ ግን ኢየሱስ ጌታ ነው፣ ድንገት ከእጁ ወድቆ ተበላሸ ይላል። ድንገት ሸክላ ሰሪው እየሰራ ነው፣ ነብዩ ይመለከተዋል። እግዚአብሔር ነብዩን ወደ ሸክላ ሰሩ ቤት ውረድ ብሎታል። በዛ ቃሌን አሰማሃለሁ ብሎታል። ሸክላ ሰሪው ግን ሸክላውን እየሰራ ድንገት እየሰራ የነበረው ሸክላ ከእጁ ላይ ወድቆ ተበላሸ። ከእጁ ላይ ወድቆ ሲበላሽ ይህ ሸክላ ሰሪ ሳይደናገጥ ሳይፈራ ወየው ሳይል ተበላሸብኝ እኮ ፈረሰብኝ ሳይል እየተመለከተው ሳይደነጋገጥ ሌላ አድርጎ ሰራው። ኢየሱስ ክርስቶስ ጌታ ሌላ የክብር ዕቃ አድርጎ ሰራው። ወዲያው የእግዚአብሔር ቃል ለኤርምያስ ለሁለተኛ ጊዜ እንዲህ ሲል መጣለት። እዛው ሸክላ ሰሪው ቤት ሆኖ እግዚአብሔር እንደዚህ አለው፣ ይህ ሸክላ ሰሪው ሸክላው በእጁ እንዳለ እናንተም በእኔ እጅ ላይ ያላችኋል። ይህ ሸክላ ሰሪው ሸክላውን እንደሚሰራ እኔ ደግሞ በእናንተ ዘንድ መስራት አይቻለኝም ወይ ብሎ እግዚአብሔር ተናገረ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር የሚሰራ አምላክ ነው። እግዚአብሔር ሰራተኛ አምላክ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በዚሁ በትንቢተ ኢሳይያስ መጽሐፍም ላይ ሄዳችሁ ስታነቡ በጣም አስገራሚ ነገር ይናገራል። ኢየሱስ ክርስቶስ ጌታ ነው። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። በትንቢተ ኢሳይያስ ምዕራፍ 43 ላይ ቁጥር 13 ላይ ሄዳችሁ ስታነቡ እግዚአብሔር እንደዚህ አለ። በጣም የሚያስገርመኝ ቃል ነው። እግዚአብሔር በአሕዛብ መካከል ከፍ ከፍ ላለሁ በነገስታት መካከል ከፍ ከፍ ላለሁ አለና እሰራለሁ አለ። የሚከለክለኝ ደግሞ ማን ነው አለ። ሊሰራ ሲፈልግ ሊያግዝ ሲፈልግ ሊቀባ ሲፈልግ ሊያነሳ ሲፈልግ የሚከለክለው አንዳች ፍጥረት የለም። ሊያደርግ ሲፈልግ ሊባርክ ሲፈልግ እግዚአብሔርን እጁን ጠምዝዞ ተው የሚለው የለም። ኢየሱስ ክርስቶስ ጌታ ነው። አትችልም የሚለው የለም። አታደርግም የሚለው የለም። እንዲሁ መስራት የሚችል አምላክ ነው። እንዲሁ ማድረግ የሚችል አምላክ ነው። የሌለውን ነገር ወደ ማኖር የሚያመጣ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። እነዚህ የምናያቸው ሰማይንና ምድርን እንኳን ስትመለከቱ የሚገርም ነው። ሁን በሚል ቃል ብቻ የተፈጠሩ ናቸው። ሁን በሚል ቃል ብቻ የመጡ ናቸው። ለዚህም ነው በዕብራውያን መጽሐፍ ላይ ሲናገር 11 ላይ እንደዚህ ብሎ የእግዚአብሔር ቃል ይናገራል። እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውንም ነገር ደግሞ እንዳለ አድርጎ የሚያስረግጥልን ነው ይላል። የሚያስረዳን ደግሞ የሚያስረግጥልን ነው። ለአባቶች የተመሰከረላቸው በዚህ ነው። አይገርምም? ኢየሱስ ክርስቶስ ጌታ ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥልን የማናየውን ነገር እንዳለ አድርጎ ደግሞ ምን የሚል ነው? የሚጠራ ነው።
ኢየሱስ ክርስቶስ ጌታ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታዩት ከማይታዩት እንደመጡ በእምነት እናስተውላለን። አያችሁ፣ ይሄ የምናየው ሰማይና ምድር፣ ይሄ የምናየው ፍጥረት ሁሉ ከሚታዩት የመጡ አይደሉም፣ ከማይታየው የመጣ ነው። ክብር ለሰራዊት አምላክ ለእግዚአብሔር። ከማይታየው የመጣ ነው። ሁን በሚል ቃል ብቻ እየተደረገ ሁን በሚል ቃል ብቻ ተፈጽሞ የመጣ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ታላቅ አምላክ ነው። ለዚህም ነው ጌታ ኢየሱስ አንድ ጊዜ የሚገርመው አንዱን እጁ የሰለለውን ሲፈውስ አዩና በሰንበት ሁሉ ጊዜ ኢየሱስ በሰንበት ይፈውስ ነበር እና የሰው ልጅ የሰንበትም ጌታ ነው ይላቸዋል። ከናንተ መካከል አህያው ወይንም ወይፈኑ ወደ ጉድጓድ ቢገባ ከናንተ ጓደኞቹን ያለውን ዘመዱን ጠርቶ ከጉድጓድ የማያወጣው ማን ነው አለ እና ለጠፉት ለእስራኤል ቤት ደግሞ እኔ ምን ብያለሁ አለ፣ መጥቻለሁ ብሎ እግዚአብሔር ተናገረ። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ጊዜ እንደውም ለምን ሲሉት ጌታ ኢየሱስ እንደዚህ አለ፣ አባቴ እስከ ዛሬ ድረስ ይሰራል እኔም ደግሞ እሰራለሁ። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። የኛ አባት እግዚአብሔር ሁሉ ጊዜ በስራ ላይ ነው። ስለዚህ እየሰራ ያለ አባት ስላለ እንደገና ነገራችንን የሚሰራ እንደገና የሚያነሳን እንደገና የሚቀድሰን እንደገና የሚያጽናናን እንደገና የሚያወጣን እንደገና የተበላሸብንን ነገር ደግሞ የሚሰራ አባት ያለን ሰዎች ኢየሱስ ክርስቶስ ጌታ ነው። ክብር ለሰራዊት አምላክ ለእግዚአብሔር ይሁን። በዚህ ቃል መሰረት ባርካችኋለሁ። ወድቃችሁ ያላችሁ፣ መነሳት ያቃታችሁ፣ በተለያየ ሐዘን ውስጥ ያላችሁ፣ በቁዘማ ውስጥ ያላችሁ፣ በጌታ በኢየሱስም በግራ መጋባት ውስጥ ያላችሁ የሚያነሳ የእግዚአብሔር እጅ፣ የሚቀድስ የእግዚአብሔር እጅ፣ እንደገና ጉልበት የሚሆን የእግዚአብሔር እጅ፣ እንደገና ኃይል የሚሆን የእግዚአብሔር እጅ፣ እንደገና ወደ ሙላት የሚያመጣ የእግዚአብሔር እጅ በኢየሱስ ስም ያገኛችሁ። እንደገና በጌታ በኢየሱስ ስም ይሄን ድምጼን የምትሰሙ በተለያየ ዓለም ያላችሁ በጌታ በኢየሱስ ስም በተለያየ ምድር ያላችሁ ቅዱሳን ወንድሞቼ እና እህቶቼ በናዝሬቱ ጌታ በኢየሱስ ስም በብዙ ተስፋ መቁረጥ ውስጥ ያላችሁ በብዙ ግራ መጋባት ውስጥ ያላችሁ ነገር ጨልሞባችሁ ያላችሁ ከዚህ በኋላ የምትሉ ምናልባት በጌታ በኢየሱስ ስም በተለያየ ደዌ ተይዛችሁ ከዚህ በኋላ በቃኝ ብላችሁ ተስፋ ቆርጣችሁ ላላችሁ ለናንተ እግዚአብሔር ዛሬ እንደገና በኢየሱስ ስም ፈውስ ያደርግላችኋል። ለናንተ እንደገና ዛሬ በኢየሱስ ስም መነሳሳትን ያደርግላችኋል። እንደገና ካዘናችሁበት በኢየሱስ ክርስቶስ ስም እንደገና ከወደቃችሁበት እንደገና ግራ ከተጋባችሁበት የሚያነሳ የእግዚአብሔር እጅ፣ የሚያቆም የእግዚአብሔር እጅ፣ ጉልበት የሚሆን የእግዚአብሔር እጅ፣ ኃይል የሚሆን የእግዚአብሔር እጅ፣ ብቃት የሚሆን የእግዚአብሔር እጅ በኢየሱስ ስም እንዲያገኛችሁ ከዚህ ቃል የተነሳ እንድትፈወሱ ከዚህ ቃል የተነሳ በኢየሱስም እንድትነቃቁ ከዚህ ቃል የተነሳ በኢየሱስ ክርስቶስም እንደገና በእግዚአብሔር ፊት መቆም እንድትችሉ ከዚህ በኋላ በኢየሱስም አገልግሎት በቃይ ብላችሁ ያላችሁ ታክታችሁ ያላችሁ ደከማችሁ ያላችሁ በተለያየ ነገር ተይዛችሁ በጌታ በኢየሱስም አዝናችሁ ያላችሁ በጌታ በኢየሱስም እንደገና የሚያነሳ እንደገና የሚቀድስ እንደገና የሚያቆም የእግዚአብሔር እጅ ያገኛችሁ በጌታ በኢየሱስ ክርስቶስም እንደገና ስማችሁን ጠርቶ ያዕቆብ እያለ እግዚአብሔር ወደ ሕዝቡ እንደመጣ እስራኤል እያለ እግዚአብሔር ወደ ሕዝቡ እንደመጣ እንደገና ስማችሁን እየጠራ ይምጣ። እንደገና ሊያነሳችሁ ይምጣ። እንደገና ሊያቆማችሁ ይምጣ። ኢየሱስ ክርስቶስ ጌታ ነው። በናዝሬቱ ጌታ በኢየሱስም እንደገና የሚሰራ አባት አለን። እንደገና የሚያቆም አባት አለን። እንደገና የሚያግዝ አባት አለን። እንደገና የሚያቆመው እንደገና የሚሰራው እንደገና የሚያጽናናው እንደገና የሚፈውሰው እንደገና ለብዙዎች በረከት አድርጎ የሚያቆመው ጌታ በጌታ በኢየሱስም ነገራችሁን ሰርቶ እንዲያቆማችሁ በናዝሬቱ ጌታ በኢየሱስ ክርስቶስም እግዚአብሔርን በመጠበቅ ውስጥ ያላችሁ እግዚአብሔርን በመተማመን ውስጥ ያላችሁ ጌታ አንድ ቀን ይመጣል፣ አንድ ቀን ይረዳኛል የምትሉ ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የምትጠብቁት ጌታ ይልና ድንገት ወደ ቤተ መቅደሱ ይመጣል ይላል። ድንገት የሚመጣ አባት አለሽና ድንገት የሚያቆም አባት አለህና ድንገት የሚያጽናና ድንገት መጥቶ ታሪክን የሚቀይር ድንገት መጥቶ ስምን የሚቀይር ድንገት መጥቶ በጌታ በኢየሱስም የሚለውጥ አባት አለህና በናዝሬቱ ጌታ በኢየሱስ ክርስቶስም እንደገና መነሳት እንዲሆንላችሁ እንደገና መቆም እንዲሆንላችሁ በጌታ በኢየሱስም አሁን ጸልያለሁ። ይሄ የመነሳታችሁ ቀን ይሁን። ይሄ የሙላታችሁ ቀን ይሁን። ይሄ በኢየሱስም በር ለተዘጋባችሁ በሮች የሚከፈቱበት ቀን ይሁንላችሁ። የተአምራታችሁ ቀን ይሁንላችሁ። በጌታ በኢየሱስም አስቸኳይ መልስ ይሁንላችሁ።
ይሄ የመልስ ቀናችሁ ይሁን። ይሄ የከፍታ ቀናችሁ ይሁን። ይሄ በኢየሱስ ስም የተአምራት ቀናችሁ ይሁን። ይሄንን ቃል በኢየሱስ ስም ተናገርኩባችሁ። እንደገና የመነሳት ቀን፣ እንደገና የመውጣት ቀን፣ እንደገና የበረከት ቀን፣ እንደገና የድል ቀን፣ እንደገና የዝማሬ ቀን ይሁንላችሁ። እንደገና የምርኮ ቀን ይሁንላችሁ። በሮች አውቀው ይከፋፈቱላችሁ። የእግዚአብሔር ሰላም በእናንተና በቤተሰቦቻችሁ ላይ ይሁን። የእግዚአብሔር ሰላም በእናንተና በምድራችሁ ላይ ይሁን። በጌታ በኢየሱስ ስም ባረኳችሁ። ሻሎም። ተባረኩ ቅዱሳን።